ቤተሰብዬ ማይክል ጃክሰን እንግዲህ ለሄርሜላ ፍቅሩን ገልጾላታል። ፍቅሩን ተገላልጸዋል። ስሜትሽን በጣም ተረድቼዋለሁና በጣም ላንቺ ያለ ቦታ በጣም ልዩ ነው እንግዲህ በማለት ማይክል ጃክሰን ያልተጠበቀ ቪዲዮ ሼር አደረገ። ሄርሜላዬ እንግዲህ አዘለችው ማለት ነው። እንዴ ማይክል ጃክሰን እስከዛሬ ድረስ አንተ ተጎድታል ሴቶችን እያዘልክ፣ አሁን ደግሞ የሴቶች ተራ ነው አንተ ማዘል ማለት ነው። ሄርሜላ እርግጠኛ ነኝ ኮኮ ራሱ ትላለች ማለት ነውና ሞቻለሁ ምለው ሩታዬ ነው። ለምን መሰላችሁ? ሩታ ትናንትና ተይ ስንልሽ ነበረ። ይሄው ዛሬ ሄርሜላ ወንድ ልጅ እኮ ወዳየበት እኮ ነው የሚሮጠው። ለወንድ ልጅ ምንድነው ሳህን ላይ አድርጋችሁ ወተት እንትን እንደምትሉት ወንድ ልጅ እንደዛ ማለት ነውና ሩታዬ ጽናቱን ይስጥሽ። ሌላ ምን ይላል ይሄን ይወድ በቃ ማይክል ጃክሰን እና ሄርሜላ ዚስ ኢዝ ላይፋቸውን እንግዲህ በአዲስ መልኩ ሊቀጩ ነው ማለት ነው። እንግዲህ ማይክል አረተው ሰከንድ በል እንዴ ሄርሜላ በደስታ አረረረረረ በደስታን ያበደችው ቤተሰብዬ ዛሬ እንግዲህ በጉጉት ሲጠበቅ የነበረው ቪዲዮ ይሄንን ወጥቶታል ማለት ነው። ያው በሄርሜላ ቻናል እንደሚመጡ ትናንትናም ተናግሬ ነበረ። ይኸው በሄርሜላ ቻናል መጥተዋል ማለት ነው። እንግዲህ ትዳር በእንደዚህ መልኩ ከሆነ ጥሩ ነው ማለት ነው። አንድ ሰው 80ቸውን ሳያወርዱ ለመጀመሪያ ጊዜ በኢትዮጵያ ውስጥ ሩታና አብርሽ ናቸው እንግዲህ ይሄን ነገር እየፈጸሙ ያሉት። ሩታም ከሌላ ወንድ ጋር እሱም ከሌላ ሴት ጋር በመባባል ማንንም አንሰማም ጆሮ ዳባ ልበስ በሚለው ማለት ነው። ቤተሰብዬ እንደው ምን ተሰማችሁ? ላይክ ሸር ሰብስክራይብ ከረሜላ ይመችሽ።